እኔ ስተኛ ስለሚጨንቀኝ ፓንት ማድረግ አልወድም። ሌሊት ተኝቼ የሆነ ነገር ተሰማኝ። ህልም የሚመስል ነገር ነው። በእግሮቼ መሃል የሆነ ነገር ይነካኛል። ስነቃ ግን ህልም አልነበረም። ሊሊ እየነካካችኝ ነበረ። መብራቱን አብርቼ ምን እያደረገች ነው ብዬ ስጠይቃት ሃይሚ አፌን አፈን አደረገችኝ። አፌን ለማቃሰስ ስታገል ሊሊ እግሮቼን ከፈት እያደረገች ምላሷን በእምሴ ላይ ትክክል አደረገችው። ለማስለቀቅ መፈራገጥን ስቀጥል እምሴን ትልሰው ጀመረች። ላስላስ እያደረገች የማላቀው ዓለም ውስጥ ከተተችኝ። መታገሌን አሁንም አላቆምኩም። ስሜቱ ግን እየበረታብኝ ሄደ። ቁልት አደረገኝ። እምሴን መርጠብ ጀመረ። ምላሱን ቂንጥሬ ውስጥ ከታ ላስላስ ስታረግልኝ መታገሌን ትቼ እንደ በሽተኛ ማቃሰት ጀመርኩኝ። አህ የሚል ድምጾችንም ማውጣት ጀመርኩኝ። በእጃቸው እንደገባሁኝ ሲያውቁ አፌን ለቀቅ አደረጉና ጡቶቼ ማሻሸት ጀመሩ። ከላይና ከታች ሲጫወቱብኝ ማንገራገሬን ትቼ በስሜት መንፈራገጥ ጀመርኩኝ። ሊሊ ቅንጥሬን እየላሰች ጣቶቿን ትከትብኝ ጀመረ። ክትት ስታረግብኝ መፈራገጥ ጀመርኩኝ። ጣቶቿን ምን እያደረጉ እንደሆነ ግራ ገባኝ። ሊሊ ቅንጥሬን እየላሰች ጣቶቿን ክትት ስታረግብኝ መፈራገጥ ጀመርኩኝ። በጣቶቿ ምን እያደረገችኝ እንደሆነ ግራ ገባኝ። ተስለመለምኩኝ። በስሜት መጮህ ጀመርኩኝ። የሚሉ ድምጾችን ማውጣት ጀመርኩኝ። ሃይሚ ጡቶቼን እያሻሸች አይዞሽ ሰኒዬ አይዞሽ እያለችኝ ታወራኝ ጀመረ። አረ ምን እያረገችኝ ነው? እራስ አበደችኝ። መለፍለፍ ጀመርኩኝ። እየበዳንሽ ነው ሰኒዬ ጠፍጣል አይደል ስትለኝ እያቃሰትኩኝ አዎ ጥፍጥ ይላል አልኳትኝ። ከዛ አንስተው አስፈነደዱኝና ሊሊ ከስሬ ገብታ እምሴን መላስ ጀመረች። ሃይሚ ደግሞ በጣቶቿ እምሴን መብዳት ጀመረች። እያልኩኝ አቁነጠነጠኝ።